ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ እንግዲህ ዛሬ ደግሞ በአዲስ ቪዲዮ ተመልሼ መጥቻለሁኝ ብትሉኝ እንግዲህ ዛሬ ደግሞ ምንድን ነው ብትሉኝ በጣም ያሳዘነኝ አንድ የስደት እህታችን ታሪክ ነው እንግዲህ ይዤላችሁ የመጣሁት። እውነት ለመናገር በጣም ነው ያሳዘነችኝ፣ በጣም ማለት ነው። ምንድን ነው ብትሉኝ እንግዲህ ቪዲዮን ካያችሁት እስከ መጨረሻው ካዳመጣችሁት ትረዳላችሁ ማለት ነው። ምክንያቱም ያው ስደት ላይ ያለ ሰው ብዙ ነገር ያጋጥመዋል፣ ብዙ ውጣ ውረድ፣ ብዙ ፈተናዎች ያጋጥሙናል እና ከአንድ እህታችን ደግሞ እስቲ የደረሰባትን ነገር እስቲ የሆነ ትምህርት መውሰድ ያለብን ነገር ይኖራል ማለት ነው። ውድ ቤተሰቦች እንግዲህ ቪዲዮ ስትጀምሩት ላይክ ማድረግ ጀምሩ። ምን ይገጥማታል መሰላችሁ? እንግዲህ እህታችን በስደት ነው የምትኖረው እና በምትኖርበት ጊዜ እንግዲህ አንድ ቀን ጥሪ ይደርሳታል ማለት ነው። ምንድነው እሱ? ኢሞ እኔ በተፈጥሮ ኢሞ አልወድም። በኢሞ ለሚደወል ስልክ እኔ አልወድም፣ አላስተናግድም ሲጀመር እና በአጋጣሚ የቺ እህታችን ስልኳ ላይ እንግዲህ ኢሞ ይደወልባትና በስህተት ነው የደወልኩልሽ ይቅርታ እህቴ ይላታል ወንድምየው ማለት ነው። እንግዲህ የደወለናት ልጅ ከዛን ችግር የለውም እሺ ትልና ያን ቀን ታስተናግደዋለች። በማግስቱ ደግሞ መልሶ ይደውልላትና እንተዋወቅ እስቲ ኬት ነው ማነሽ ብሎ መታወቅ ይጀምራሉ ማለት ነው። እንግዲህ እሷም እንግዲህ ስለሷ እንደዚህ ከሌ ይባላለሁኝ ያለበት እንግዲህ ስደት ነው ብላ ትተዋውቃለች ማለት ነው። በዛ እንግዲህ የተዋውቁ ባለበት ሰዓት እንግዲህ ያው ማውራት ጀመሩ። ረጅም ሰዓት ያወሩ ነበረ፣ በስልክ ይነጋገሩ ነበረ። ከዛ ግን ያው ይሄ ነገር እንግዲህ እየተላመደ ሲሄድ ወዴት ይቀየራል? ወደ መከረኛው ፍቅር ይቀየራል። እንግዲህ ፍቅር ማለቂያ የለውም እና ወደዛ ይቀየርና ልጅቱ እንግዲህ ፍቅር የሚባል ነገር ይዛትና ከዚህ ልጅ ያወራሉ። ሁሌ እንደሚያገባት በቃ እሷም እንደምታገባው አብረው እንደሚኖሩ ለ3 አመታት ያህል ያወሩ ነበረ ማለት ነው። እንግዲህ ከታሪኩ ያየሁት እንደዛ ነው። ለ3 አመታት እንግዲህ ሲያወሩ እንደነበረ ከዛ ከ3 አመት በኋላ እንግዲህ ያው ወደ ሀገሯ መሄድ እንደፈለገች ለአሰሪዎቿ ትናገርና ወደ ሀገር መሄድ ፈለገች። አሰሪዎቿም ደግሞ እንግዲህ እንዳትሄድ ፈልገው ነበረ። ምክንያቱም ሌላ ሰው የሚሰራ ሰው ስላልነበረ ቢያንስ ሰው እስክናመጣ እንኳን ጠብቂ ብለዋት ነበረ። እሷ ግን አልፈለገችም፣ መሄድን ፈለገች። ወዲያውኑ ወደ ሀገሯ መሄድ ፈለገች። ኦኬ እሺ በቃ ፍላጎትሽ ከሆነ እናሳፍርሽ ብለው ወደ ሀገሯ አሳፈሯት ማለት ነው። ልጁ እንግዲህ ከእሷ ጋር እንግዲህ መጀመሪያ ሲያወራ ምንም አይነት ህይወት ከዚህ በፊት እንደሌለው፣ ራሱን የሚያስተዳድር ሀብት ንብረት እንዳለው፣ እሷን አግብቶ መኖር እንደሚፈልግ በቃ ብዙ ነገር ነበረ በምላሱ በቅቤ ምላሱ ሲያታልላት የኖረው ለ3 አመታት ያህል ማለት ነው። እንግዲህ እህታችን እንግዲህ እሺ ትለውና ከምትሰራው ከስራ ገበታዋ ላይ ትተውና ልጁን ብላ ወደ ሀገሯ ትገባለች። እንግዲህ ያለ ፕሮግራሟ ማለት ነው። ወደ ሀገር እንግዲህ ከገባች በኋላ ቤተሰቦቿ ጋር ትሄድና በምን መጣሽ? እንዴት መጣሽ? መጀመሪያ ስንጠይቅሽ ነይ ስንልሽ እምቢ ብለሽ ነበረ፣ እንዴት ግን አሁን መጣሽ? ብለው መጠየቅ ጀመሩ። እሷም እንግዲህ ያው ልታገባ እንደሄደችና የምታፈቅረው ሰው እንዳለ ትነግረዋለች። ቤተሰቦቿ እንግዲህ ይህ ሰው ማን ነው ብሎ ማጣራት ፈለጉ። ማን ነው? ኬት ነው? ምንድን ነው ብለው እንግዲህ ማጣራት ሲፈልጉ ልጁ እንደዚህ ነው፣ የራሱ የሆነ ነገር አለው፣ ከዚህ ቀደም እንግዲህ ትዳር አልመሰረተም ትልና ለማስረዳት ብትሞክርም ቤተሰቦቿ ግን አልፈልጉም። ምክንያቱም እኛ የማናውቀው ሰው እንዴት ብለሽ ታገቢያለሽ? ስደት ላይ የኖርሽ ልጅ ብዙ ነገር ፈተና አላይሽም እና በምን አውቀሽ ነው ይሄ ነገር ውስጥ የምትገቢ ብሎ ቢከለክሏትም እሷ ግን አልፈለገችም። ልጁ ማግባት እንደፈለገች እንግዲህ አስረግጣ ትነግራቸዋለች። ልጁም እንግዲህ እሷ ማግባት እንዳለበት እንግዲህ ከእሷ ጋር ያወራል። ከቤቶቿ ጋር ያወራና መጋባት እንዳለባቸው እንግዲህ ሁለቱም ተስማሙ። ቤተሰብ እንግዲህ ደገሰ። ሰርግ የሚባል ነገር ተደረገ፣ ተሰረገ ምናምን ነገር እንግዲህ መጨረሻ ላይ ይሄ ልጅ ልጅቷን አግብቶ ወደ ቤቱ ይዟት ሄደ ማለት ነው። እንግዲህ ቤቱ ከሄደ በኋላ ልጅቱ ያው መጀመሪያ ነገራት እንግዲህ የራሱ የሆነ ንብረት እንዳለው የራሱ የሚያስተዳድረውን ነገር እንዳለ ነበረ የነገራት ሲያወራት የነበረው ማለት ነው። እንግዲህ ወደ ቤቱ ከሄደች በኋላ እንደው ቃላታችሁ ድንግጥ ይበል፣ ድንግጥ ነው ያለችው እህታችን ማለት ነው። ምንድነው ብትሉ እንግዲህ መጀመሪያ ሲያወራ የነበረው ነገር ከሷ ጋር ሲያወራ የነበረው ነገር አንድ ነገር ወፍ የለም። ስታየው ምንድነው ስትለው ምንድነው አላት። እንዴ መጀመሪያ ስታወራኝ የነበረው ምንድነው ስትለው እንዴ ምንስ ቢሆን እኔ ያው የኖርኩበት ቦታ የትም ቢሆን መኖር ትችያለሽ፣ ፍቅር ካለ በአብሮ መኖር ይቻላል ይልና ልጁ ያስማማታል። ስለዛ እሷም እንግዲህ ያው ተወዶ ስለነበረ እሺ ትለውና
አብራ መኖር ትጀምራለች። እዚህ ጋር ነው ታሪኩ የሚቀጥለው ማለት ነው። እንግዲህ አብሮ ሲኖሩ ልጅቱ በመሀል በቃ ያው ኑሮ ትንሽ እየከበዳ ሲሄድ ልጁም ደግሞ ያው ስራ አለኝ ብሎ የነበረው ልጅ ስራ የለውም። ቤት መዋል ጀመረ፣ ውጪ መዋል ጀመረ፣ ማደር ጀመረ። አጓጉል ሱስ ውስጥ መግባት ጀመረ። በዚህ ልጅ ሁኔታ ልጅቱ ምን ትላለች? ለምን ነው እንደምታደርገው? ለምን አሰራም? ለምን ያክል ምስትለው እንዴ አንቺ ከውጭ አይደል እንደ መጣሽው ምናምን ነገር ይላትና ልጅቷን እንግዲህ ያው ብር አላት ብሎ ስላሰበ ነው እሱ። እንግዲህ ልጅቱ ግን ምንም ብር የላትም። 20 ሺህ ብር ብቻ ነበረ ከዚህ ሀገር ይዛ ሄደችው። እሱ ግን እሷን ተማምኖ ነው፣ ገባችሁ? እሷን ተማምኖ ነው እንግዲህ ብር አላት ብሎ ስላሰበ ከእሷ ጋር መኖር ነው የመረጠው። ከእሷ ጋር እንግዲህ መሆን የፈለገው ማግባት የፈለገው ማለት ነው። ከዛ በኋላ እሷ ደግሞ እርግጥ እንደሌለው አወቀች። በመሀል ግን እርጉዝ ሆና ነበረ። በዛ መሀል ግን አንድ ጓደኛው ሚዜው ማለት ነው የልጁ ሚዜ እቤት ይመጣና ለልጅቱ እንዲህ ይላታል። አንቺ እኮ የገባሽው እሳት ውስጥ ነው የገባሽው፣ ህይወት መስሎሽ ነው ወይ? እሳት ውስጥ ነው የገባሽው፣ ፈጣሪ ይርዳሽ ይላትና ይሄዳል። ይሄን ነገር እንግዲህ ባሰበች ሰዓት በጣም ጨነቃት። ምን ለማለት ፈልጎ ይሆን? ምንድን ነው? ምን ይለኝ ይሆን ብላ ከራሷ ጋር መማከር ጀመረች። ምንም ሊገባት አልቻለም። የልጁ ሁኔታ እንደ ነገር ግራ አጋብቷታል። ድጋሚ እርጉዝ ከሆነች በኋላ ራሱ ድጋሚ ወደ ስደት እንዲሄድ ፈለገ። ሂጂ አላት። ወደ ስደት እንድትሄድ ፈለገ። እሷ ግን እዚህ ጋር ነፍሰ ጡር ነች። ልጇን መውለድ አለባት። እንዴት ሄዳለች? ምን አልፈለገችም። አንደኛ ነገር እዚህ ጋር ትዳር የሚባል ነገር መስርተዋል። ድጋሚ ወደ አረብ ሀገር አንሄድም ብላለች። እንግዲህ በዚህ መሀል ልጁ ካረገዘች በኋላ እንግዲህ ጸባዩ ጭራሽ ተቀየረ። በቃ በፊት የምታውቀው ሰው አይደለም፣ ተቀየረ ማንነቱ። በቃ ሌላ ሰው ነው የሆነባት። በዚህ መሀል እንግዲህ መጀመሪያ ሚዜው መጥቶ አንድ ነገር ነግሯታል። የገባሽው እሳት ውስጥ ነው የገባሽው፣ ህይወት ነው ብለሽ ነው ወይ ብሏታል። እንግዲህ ይሄ እንግዲህ ሁለት ሀሳብ ሆነባት። ይሄ ነገር ለማጣራት እንግዲህ ስትፈልግ አጎቱን ታገኘዋለች። የማን አጎት? የባሏን አጎት ማለት ነው። ስታገኘው እንግዲህ የባሏን አጎት እንግዲህ ተመሳሳይ ነበረ የመለሱላት ማለት ነው። ልጅቱ እንግዲህ እንደምንም ብላ ልጇን ማሳደግ ስላለባት እንግዲህ ሰው ቤት ትቀጠርና መስራት ጀመረች። ምክንያቱም ይሄ ልጅ ከቤት ወጥቷል፣ ጥለዋት ሄዷል። ምንም በቃ የሚያደርግላት ነገር የለም። ስራዋን መስራት ጀመረች። እንዲህ ያለች በመሀል ልጇን ወለደች ማለት ነው። ከወለደች በኋላ እንግዲህ ማሳደግ ጀመረች። ኦልሬዲ ይሄ ልጅ ጠፍቷል ከቤት። ምንድን አትሉም? ቀጣዩን ክፍል ይዤላችሁ እመጣለሁ በሚቀጥለው ቪዲዮ ማለት ነው። ይቀጥላል። ቪዲዮ አላለቀም፣ አጠር አድርጌ ስለቀረጽኩት ነው ማለት ነው። ይህንን ቪዲዮ እንግዲህ አይታችሁ ሀሳብ አስተያየት አስቀምጡልኝ። የኢሞ ታሪክ ነው ይሄ እንግዲህ በኢሞ በአንዲት ቀን ኢሞ ላይ የተደወለ ስልክ እንግዲህ ይሄን ሁሉ ጉድ ይዞባት መጥቷል እህታችን። እናንተስ ምን ተማራችሁ ከዚህ ላይ? እና ይቀጥላል ክፍል 2 ማለት ነው። ይሄ እንግዲህ የመጀመሪያው ክፍል ነው። አይታችሁ ከዚህ ላይ የተማራችሁትን ነገር ሀሳብ አስተያየት እንድሰጡኝ ይፈልጋለሁ። እንግዲህ ልጅቱ ልጇን ወለደች። ከዛ በኋላ የሚቀጥለው ታሪክ ምንድን ነው የሚለውን ነገር በሚቀጥለው ቪዲዮ ላይ የምታዩት ይሆናል ማለት ነው። እናንተ ግን ላይክ፣ ሼር፣ ኮሜንትና ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ቀጣይ